ኪዳን ተሰጥቷል። የማይጨልም ተስፋ ተሰጥቶሻል። ምክንያቱም እሱም ኢየሱስ ይመጣል። ተስፋ የእሱ ብቻ ነው። ሌላ ተስፋ የለም። ሁሉም ይጨልማል። ሁሉም ስትይዘው ስትደርስበት ያበቃል። ስትደርስበት ያበቃል። ስትደርስበት ያበቃል። ስትደርስበት ይቀልጣል። ስትደርስበት ይሞታል። ስትደርስበት ያረጃል። ስትደርስበት ያበቃል። ነገር ግን ስትደርስበትም የሚያለመልምህ ረበደም አሜን ባላፍት መላእክት ቀንና ሌሊት ቅዱስ 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 ያለህና የነበር ለዘላለም የምትኖር እያሉ ቀንና ሌሊት 24 ሽማግሌዎች መላእክቶች ሌሊትና ቀን የሚሰግዱለት ሃሌሉያ ታምነሃልና የሚሉት ቅዱስ ነህ የሚሉት ልዩ ነህ የሚሉት የሚሰግዱለት ጎንበስ ብለው ቀና ሲሉ ሌላ ክብር ነው። ጎንበስ ብለው ቀና ሲሉ ሌላ ክብር ነው። ጎንበስ ብለው ቀና ሲሉ ሌላ መደረግ ነው። ጎንበስ ብለው ቀና ሲሉ ፊቱ እንደ ፀሐይ ያበራል። ጎንበስ ብለው ቀና ሲሉ ሌላ ነው የሚሆንባቸው። ኧረ ኢየሱስ ያድናል። ይሄ ነው የእኛ ተስፋ። ይሄ ነው የእኛ ተስፋ። ወንድሜ አትዘን፣ እህቴ አትዘን። እህቴ ለዚህ ምድር አታልቅሽ። ወንድሜ ለዚህ ምድር አታልቅስ። ዛሬ በልቤ አታልቅሱ። አጠገብ ያለው አታልቅስ በለው። በርታ በለው። ኧረ ሃሌሉያ። የማይጠፋ ተስፋ ሰጥቶናል። የማያልቅ ተስፋ ሰጥቶናል። የማይቆሽሽ ተስፋ ሰጥቶናል። የማያረጅ ተስፋ ሰጥቶናል። ይሄ ተስፋ ሁልጊዜ እስክናገኘው ድረስ ራሱ ተስፋ አድርገን ኢብን አግኝተነው ራሱ ከሱ ጋር እየኖርን እንደው የምንኖር እስከማይመስለን ድረስ የማይጠገብ ኧረ በደንብ አሜን። የማይጠገብ ኧረ በደንብ አሜን። ኧረ በደንብ አሜን። እስኪ ኢየሱስ አይጠገብም በሉ። ኢየሱስ አይጠገብም። ኧረ ሃሌሉያ። ኧረ ሃሌሉያ። ለዚህ እውነት ሁልጊዜ አንድ የሆኑ ነገር የተወሰኑ ነጥቦችን እንሰጣችኋለሁ። ማድረግ ያለብን ነገሮች ማድረግ ያለብን ይህንን ተስፋ ለመውረስ፣ ይህንን ተስፋ ለመገናኘት፣ ይህንን ተስፋ ለማግኘት ከመከራው በላይ፣ ከስቃዩ በላይ፣ ከችግሩ በላይ፣ ከማዕበሉ በላይ፣ ከእቶኑ በላይ፣ ከሚሰማው ችግርና ጭንቀት በላይ ኧረ ኢየሱስ ጌታ የተወሰኑ ነገሮችን ነግራችኋለሁ። ሳምንት ጌታ ቢፈቅድ በዚህ ሀሳብ ላይ አንድ የሆነ ተለቅ ያለ ትምህርት እግዚአብሔር ያስተምረናል። ክብር ለኢየሱስ ይሁን። ነገር ግን አሁን አንድ የተወሰኑ ነጥቦችን ልናገር እወዳለሁ። ለዚህ ነገር ለመዘጋጀት ማድረግ ያለብን ነገሮች ራዕይ ምዕራፍ 3 ላይ በጣም የሚገርም ነገር የሚናገረው ፓርት አለ። እሱን አነባለሁ። ራዕይ ዮሐንስ ራዕይ ለሰርዴስ የተነገራት ለሰርዴስ ቤተክርስቲያን የተነገራት ትንቢታዊ ቃል ይሄ በጣም ለኛ ለሕይወታችን ትምህርት ነው። ቁጥር 3 ላይ የሰርዴስን ቤተክርስቲያን ካበረታታት በኋላ ስራህን አውቃለሁ ካለ በኋላ ያው እንደመሆነ ስም አለ ሞተህም አለ ካለ በኋላ ስራህን በአምላክ ፊት ፍጹም ሆኖ አላገኘሁትምና ከዛ የናቁህን ይሞቱም ያለችውን የቀሩትን ነገሮች አጽና ብሎ እንዲያጸና ይሞት ያለው ይወድቅ ያለው ተሰባብሮ ያለው ነገር ሁሉ አክትሞበት ያለው ነገር እንደገና ህይወት ሲዘራበት ምን ማድረግ እንዳለበት ምን መሆን እንዳለበት እዚህ ጋር ይነግረዋል። እንደዚህ ይላል ቁጥር 3 እንግዲህ እንዴት እንደተቀበልክና እንደሰማ አስብ። እንዴት እንደተቀበልክና እንደሰማ አስብ። ይሄ በጣም ወሳኝ ነገር ነው። ጌታ ኢየሱስ ክርስቶስን ተስፋ አድርገን ለመጠበቅ የሚያስፈልገን ለመበርታት ለዝግጁነት የሚያስፈልገን ነገር የመጀመሪያው እንዴት
እንደሰማን ማሰብ፣ እንዴት እንደተቀበልን ወይም እንዴት እንደሰማን ማሰብ። በእኛ አውድ ይህ ኮንቴክስት ምን ማለት ነው ካላችሁኝ፣ እንዴት እንደተቀበልንና እንዴት እንደሰማን ማሰብ ማለት ወንጌል ሲነገራችሁ፣ ወንጌል ሲሰበከችሁ፣ ወንጌል ሲወራላችሁ የተነገረላችሁን ወንጌል ያን የመጀመሪያው የደህንነቱን ወንጌል ማሰብ ብቻ። የዳነው በስራችን እንዳልሆነ፣ የዳነው በጥረታችን